ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው። አባይ ተረጋጋ። ምንድነው የምትለቆ? ምን አለ ነገር ለዘረማ ለብነት ነው መጣችሁት? እኔ አውቃለሁ። እሺ አረባ እንዴት ነው የምትወስደኝ? እዚህ ጋላክሲ ነው፣ ጋላክሲ ሆቴል አላወቅኩት። ጋላክሲ ሆቴል እዚህ ይሳጦ ፔንሲዮን አጠገብ ያለው መሻ አይደለ? እንተኛ። ኧረ እንተኛ። ለኔ ታስላችሁ እንተኛ። በቃ እኔም ከእናንተ ጋር ነው የምተኛው። ከእናንተ ጋር ተኛለሁ። አባብዬ አቤት ልጄ፣ ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማው ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ። እንዴ አባብዬ፣ እሺ ኤልፎራ ነው ያበሻ ዶሮ ነው? ስጦታ ብርቅ ነው እንዴ? ብርቅ ነው። እረፍት የለውም እኮ ነው ምን ሲኒ ቆይ አንድ ቀን አያልፍም። እውነት ሲመጣ አስታውቃታለሽ ይለኛል። በጣም ቤቤ ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on. Pasito, suavecito. ከስምንት ቋንቋ በላይ መናገር ይችላል። አዳም ብራጋ ባሬ በዲያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምነው በጣም ይቅርታ ሳልጠይቃችሁ ለሷ እኔ ያለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ፀሐይ ዘንባለ እንደ ጥላ የምትለው? ና I'm not talking about the rain, but come on. በጠራራ ፀሐይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጠው ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ስጦታ ቤቤ 24 30 ግራም one more እኔ ልጨፍን? ምን ማለት ነው? እነሱ ፊት ልታሸማቂኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማች ናቸው ይባላል። ተይ አይና አይጨፈን። ይሄ ጎጂ ባህል ነው። የለወጉ ምናምን እንደዚህ ነገር ተይ። ሶፊት አይከፈትም መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላም በጣም ይቅርታ ካላስቸገርኳችሁ ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ ከቀለበት በኋላ ምን ነው እባካችሁ አንበሴ የኔ መስሎሽ ነው ያለው? እንዴት ምንድነው? ትደበራለህ እንዴ? 5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነው ይስልሽ። እንዴት ማፏገሪያ ነው? ይኸውልህ ስጦታውም ከአንድ ቀን አደር በኋላ ንቄ መቀበላት ነው። ምንድነው? ፕሌየሩን ፎግር እንጂ ተጫወተ። ወደ እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ነው። ምንድነው? አንተ ተረጋጋ። ምን ሆነ? ምንድነው የምትለቆ? ምን አለ ነገር ለዘረማ ለብነት ነው መጣችሁት? እኔ አውቃለሁ። እሺ ኧረ እባክህ ተረጋጋ ወንድሜ። ምን መረጋጋት? ምንድን ነው ነገር? ከታይላንድ ሀገር እኮ ብለን ለታረዙ ሰዎች እኮ ልብስ እኮ ከውጭ ሀገር ዘን መተን ነው። ለታረዘ ሰው? አዎ። ምን እርዳታ ልብስ ነው? ልብስ ነው። አዎ ልንረዳ ፈልገን። አዎ እንደ ዞር ስትሉ አለ የታረዘ ሰው አለው። አዎ እሱን አውቃለሁ። ለአሳያቸዋለሁ። የታረዘ ማለት ርዝርዝ አሳየን በእናትህ አንተ ቀን ሙሉ ስታዞር ልትኖር እንደ ቆይ አንተ እየቀለድክ ነው መሰለኝ። በእናትህ አይደለም። ዞሩ የት ነው ምን ዞረው? ወደዚህ ዞሩ። ወዴት ዞሩ እንጂ ከኔ በላይ ታረዛለህ። አራ አካባቢ ቅርባችሁን እያያችሁ የታየለ ዝም ብሎ መቆም ጀመረ እንዴ?
ምን እያረክ ነው? በቃ አይፈልግም። ውረድ። የፓርኪንግ አምጣ። ስማ ሰርተን የምንበላ ሰዎች ነን። ውረድ። ባለቤቱ ይገራል። ምን አገባኝ? አንተ አንዴ መኪናው ምረምት ነው። ምን አልክ? ምረምት ነው። ይሄ ጌታ መኪናው ያንተ ነው እንዴ? ያንተ ነው። ውረድና የፓርኪንግ ውስጥ ያንተ አልመሰለኝም። ያው እዛ ጋር እዚህ ጋር ጎርጎድ ስለሚል አደላድዬ መኪናውን ላስተካክል። ላቢያጆ እኮ አለ እዛ ላስገባል። ስማ ጸባዩ ግን ምንም ደስ አይልም ጓደኛ። ባንተ ቢወጣ በጣም አሪፍ ነበር። ንፍጣ ቤዛ ወይ ዳና እንዴት ነሽ? ደህና እግዚአብሔር ይመስገን። እንዴት ነሽ? አሁን እኮ ብታቸኩያለሁ። ሌላ ቀን እናወራ። ስልክ ገሽ እንዴ? አዎ ስልክ እኮ ቀይሬ ሌላ ቀን እናወራ። አጫውትሽ። እሺ ያን ጉዳይ እንዴት አልችልም። ያኛው ደውዬለት እኮ ለሰውየው በቃ ሌላ ቀን እናወራልሽ። አሁን ቸኩያ። ማዘር ደህና ናት ግን? ደህና ናቸው፣ ሁሉም ደህና ናቸው እግዚአብሔር ይመስገን። ሰላም። ስልክ ያለሽ ግን? አረ ስልክ ያለሽ የዘግሽ ነው እንዴ? አውቃሽ ነው እንዴ? ቸኩያለሁ ተባልሽ አይደል እንዴ? ሴትዮ አይገባሽም እንዴ? ሰው ሲቸኩል ነው እንዴ አሁን ሁሉ ነገር ትዝ የሚልሽ? ሁሉ ነገር በጠይቅ። ዛሬ ደግሞ እንግሊዝ ልደግፉ ነው አሉ። ዛሬ ደግሞ እንግሊዝን ትራንስፈረንስ ደብስ አንተ ማለት ተውጣው እንዴ? ይሄ ማለት ተውጣው ለምን ሞታው? አሁን እኮ ቆሸሸ እኮ ነው ይለኝ። አንተ ዝም በል ዝም በል። ምንም አታውራ። ፍሬሽ ነው ከታቀ ምን ነው ኮከቡ? ምንድነው? አታውቅም። ምንድነው እኮ 3 ዓለም ወንጭ አለ ማለት ነው። ደግሞ ሳልነግርህ ፋዘር ማታ ነው የነገረኝ። ላቲን የተወለድኩ አላለኝም። ደቡብ አሜሪካ እት በስ አረ ያለፈና ታየራት ሲጨንቅ ያማን ነበር። ሰሜራ ወው 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 እንዴት አየሁ ጓደኛ እንኳን መኪና ገዝቷል። እኔም በእግር ተንከራትተኛለህ። እና ለምን አትሄጂም ከፈለግሽ? ለምን አትሄጂም ከፈለግሽ? ለምን ጢሎ ይዘሽ አትሄጂም? ከኋላ ይመችሻል። ሊፎርዲ ነው ልትሞቺ ነው አንቺ። ሰዋቲ በቃ የራስሽን ኑሮ ኑሪ እንዴ። ከደበረሽ ደግሞ ፍላጎትሽ ከሆነ እንጂ ተከትለሽ እንዴ። አንድ ቀን ሲያልፍልሽ ያልፍልሻል። ምንድነው የሰው ነገር የሚያሳይሽ? ምኞትሽ ያ ከሆነ ደግሞ ሂጂ ያልኩሽ። እዚህ ሰው ተናጋሪ ታረጋለሽ አንቺ ሁሌ በየቀኑ አንቺን እንትን ማለት ነው። ራስ ማቀይ ብሉ። እኔ በቆሎ በላለሁ። ጎመን በላ አንተ ጎመን በላ። በቃ መሻ አይደለ? መሻ እንተኛ። ኧረ እንተኛ። ነገ ታስላችሁ እንተኛ። በቃ እኔም ከእናንተ ጋር ነው የምተኛው። ከእናንተ ጋር ተኛለሁ። ሂድ ልጁ ብቻ አንተ ሀብታም እኮ አይደለም። ሂድ ብቻ አንተ ሂድ። ክላስ ተኛ። ለምንድን ነው የምተኛው? ብቻዬን አልተኛም እንዴ? ከእናንተ ጋር ነው የምተኛው። ትፈልጉ? በባልና በሚስት ልጅ አይተኛም። ሂድ ተኛ። አልፈልግም። እምቢ እንዴ። ሽንካይ በስኩት ነገር ተገዛለን። ካይ በቃ በውሸት ገንዘብ ልሸውደኝ ነው? አልፈልግም። እንደውም ባል መሆን የምፈልገው ከሷ ጋር ነው የምተኛው። ባልኝ እንደው ዛሬ ነገ ባል ትሆናለህ አንተ። ዛሬ ነገ እውነትን ነው? አዎ ነገ አንተ ነው ባል ትሆናለህ። ዛሬ ነኝ። እሺ እኔ ነገ ባልሽ ነኝ። እሺ ዛሬ ግን ነኝ። ቶሎ ነው የሚመሸው። ስለዚህ 2 ደቂቃ ይነጋል። 2 ደቂቃ በኋላ ይነጋል። ባንተ ፍራንተ ጊዜ 5 ደቂቃ አልነበረ? እኔ አልፈልግም። እኔ አለቅሳለሁ። በቃ አልቅስ ማኪዬ እኔ ማር እንዴት ነሽልኝ? ሰላም ነው? አንቺ በአካል ደግሞ እንዴት ነው የምታምሪው? አንተም በጣም ነው የምታምረው። በቃ ባይዘው እኮ ለመጀመሪያ ጊዜ ነው አይጂ ላይ ሴት ተወውቄ ደስ አረግ። ፈርስት ዴታችን በጣም አሪፍ ይሆናል ብዬ አስባለሁ። ምን ሆነሻል? መጠርጠሩስ? እንዴት ነው የምትወስደኝ? እዚህ ጋላክሲ ነው፣ ጋላክሲ ሆቴል። አላወቅኩትም። ጋላክሲ ሆቴል እዚህ ይሳጠው ፔንሲዮን አጠገብ ያለው? አይ አላወቅኩትም። አላወቅሽም ወይ? በቃ ሰላም ጋር እንሄዳለን። ማናት ሰላም? ሰላም አስቼ ፔንሲዮን ጀርባ ያለችው ወር በቃ አንተና ሬስቶራንት ነው ያለው። ማነው እዚህ ጋር ያለው? ዳርክ ምናምን የሚባለው ሬስቶራንት? አይ አላወቅኩትም። ይሄ አለሚቱ ፔንሲዮን ፊት ለፊት ያለው አላወቅሽም? አላወቅኩትም። ወይ በቃ ጸጋዬ ጋር እንሂዳ። ማነው ጸጋዬ? ጸጋዬ ዮናስ ፔንሲዮን ጀርባ ያለችው። አላወቅኩትም። ልቀቀኝ በእናትህ እንጂ ልቀቀኝ በእናትህ ልቀቀኝ። ታዶ ጀበታውታ ጀበታውን ገብሳቱ ተቀጣጣለቅ። እሺ ታዶ ጀበታ እናትሽ በጣም ያስቃል። ምን እባክሽ እዚህ ልጆች የተባረኩ ልጆች አሉኝ። በይሺ በስዬ በይሺ
ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው አባቴ፣ ቀልድ አይደለም። የዛሬው ዓላማችን የልጅ ስርቆት ሲሆን ይህን ዓላማችንን እውን ለማድረግ በአካባቢያችን ወደሚገኘው አጸደ ሕፃናት አቅንተናል። ወይ ጉድ! ይህን ነገር ሳልነግራችሁ አላልኩም። እነዚህ ነዥዋዥዌ መቀመጮች ራሳችን አዋጥተን ገዛናቸውና ሲጠብሸን ሸጥነው። አሁን ልጅ ለመውሰድ ጥሩ አጋጣሚ ስለተገኘ የመጀመሪያ ሙከራችንን እናርግ። አብዬና ናቀፈኝ ና ማሚ ደሃ እንዳትጠጋ ብለኛለች። እዚህ ጋር ነበር የተሰማን። እየተሰደብን ማንሰራ ማለት ለራሳችን በቂ ያልሆነ ምክንያት ሰጥተን ለመውጣት ወሰነን። ሚኪ ሳይነቃብን አይቀርም። ኖ ሪስክ ኖ ሪች። አንተ እዚህም ትሳሳታለህ። ኖ ሪስክ ኖ ሪች። አያ የጠፋች አያታለ አንተ ምን ጠራ የለ አያ የጠፋች አያታለ እንዴት ቦስዬ በቃ እንደተቸኩለናል። በቃ አንተ በኋላ ትመጣለሽ። እንጠራ እንደውልልሃለን። አዎ ይድልን። አንተ እኔ ካለቃ ቀርበህ ልታስወርደኝ? ማን ነው ያለቃ ቀርብ? ወንድሙ የሆዱን የጭንቅላቱን የሚያውቀው አባቴ የኔ ማን ነው? ልጁ በለኝ በቃ ልጁ በለኝ እኮ በቃ ልጁ በለኝ ልጁ። አንተ እኮ የመጀመሪያ ሚዜ እኮ ነኝ የዳርኩት የኳልኩት ለዚህ ደረጃ ያበቃሁት የኔ ጌታ። እኔ እኮ ነኝ አበባ ይዤ ሻማውን ይዤ አይደል እንዴ? ምንድን ነው የምትጨቃጨቁት? ቆይ እናንተ ዛሬ ልደቴ ነው። ምን አመጣችሁልኝ? እስኪ እኔማ ምን ረስቶታል፣ እሱ ረስቶታል። ግን እኔ ቁሳቁስ ዲዛ ነገር ላንተ አልሰጠም። ላንተ እኔ ሁለ እድሜን ባሪያህ ነኝ። ምን ሌላ ምንም ባሪያው ነኝ። አንተ ምንድን ነው? እኔም እንደሱ አትበል። ይሄ ምንም ፍቅር አያውቅም። አንተ ምንድን ነው የምትፈልገው ከእኔ? እንግዲህ ልትሰጠኝ ነው እንዴ? ካለጋ ማቀኝ ለቃቀቡ ነው ቆና ለዚህ ማበላቸው ይሄን መሯል እንዴ? እኔ እኮ አላውቅም። ደሞ ባይኔ